የህንጻችን የስላብ የብረት ዝርጋታ በምናካሄድበት ጊዜ ምን ነገሮችን ቼክ ማድረግ አለብን የሚሉትን እንመልከት። አንደኛ ፕሌስመንት ኦፍ ባር ብረቶች በተገቢ ቦታ መቀመጣቸውን፣ ሁለተኛ ስፔሲንግ ኦፍ ባርስ የብረቶች አንዱ ካንዱ ያለው ጋፕ ማለት ነው፣ ሶስተኛ ላፒንግ የተለለፈ ያደረግንበት የሌንግዝ ማለት ነው፣ አራተኛው ዴቨሎፕመንት ሌንግዝ ይህም የስላብ የቢም ከፈር ያደረግነው ቲክነስ ማለት ነው፣ አምስተኛ ባር ቤንዲንግ ጥፋት ያካሄደበትን ሌንግዝ፣ ስድስተኛ ሪባር ቼሴት ይህም እንደ ስላብ ቲክነሳችን ይወሰናል፣ ሰባተኛ ከቨር ብሎክ ፕሌስመንት የኮንክሪት ስፔሰር የምንለው ነው፣ በእያንዳንድ ሜትር ጋፕ ቢቀመጥ ተመራጭ ነው። ለምን ብረት ሳናደርግ ኮንክሪት ብቻውን አንሞላም? ስለ ብረትና ኮንክሪት ጥምረትና ሌሎችንም ሐሳብ እዚህ ጋር እናንሳ። ከኮምፕሬሲቭ እና ቴንሳይል ስትሬንግዝ ሐሳብ እንጀምር። ኮምፕሬሽን ማለት የመጨመቅ ችሎታ ያለው የመለጠጥ ችሎታ የሌለው ሲሆን ቴንሳይል ስንል ደግሞ የመለጠጥ ችሎታ ያለው የሚለውን ትርጉም ይዘናል። ኮንክሪት የኮምፕሬሲቭ ስትሬንግዝ የመጨመቅ ችሎታ ያለው የመለጠጥ ችሎታ ግን የለው። ለምንድን ነው ካልን ኮንክሪትን የምንሰራው ከሲሚንቶ ከውሃ አሸዋና ከጠጠር ሲሆን ሲሚንቶና ውሃ ከጠጠሩና አሸዋው ጋር እንዲጣበቅ እንዲያያዝ ይረዱናል። በዚህ ሂደት ላይ ለመጨመቅ የተሻለ ጥንካሬ ሲኖራቸው የመለጠጥ ኃይል ሲመጣ ግን በቀላሉ ይሰነጠቃል። ለምሳሌ በኮለናችን ላይ የሚያርፈው ዋነኛ ኃይል ከስላብና ከቢም ተሰብስቦ ወደ ታች ዳውንዋርድ ስለሚሄድ ኮለናችን በኮምፕሬሽን ውስጥ ያልፋል። ስለዚህ በአብዛኛው የሚመጣውን ኃይል የሚቋቋመው ኮንክሪታችን ይሆናል። ኮንክሪት የመጨመቅ ጥንካሬ አለው፣ የመለጠጥ ጥንካሬ ግን የለው። ስለዚህ ያጣነውን የመለጠጥ ጥንካሬ የምናገኘው ከፌሮ ወይም ከብረት ነው ማለት ነው። ብረት ኮምፕሬሲቭ ስትሬንግዝም አለው፣ ቴንሳይል ስትሬንግዝም አለው። ይህ ብረት እና ኮንክሪት አንድ ላይ ተጣምረው የምንሰራውን ስራ የተቃና ዘላቂ ጽኑ እንዲሆን ኮንክሪትና ብረት እጅና ጓንት መሆናቸው የግድ ነው። ከዚህ በተጨማሪ ብረት ከኮንክሪት ጋር በቀላሉ የመጣመር ከፍተኛ አቅም አለው። ኮንክሪትንና ብረት የማይነጣጠሉ የምህንድስናው ዓለም የጀርባ አጥንት ናቸው። ስላቡ እንዲወድቅ ያደረገው ስካፎልዲንጉ ሲሰራ የተለያዩ ጫናዎች እንዲሸከም ተደርጎ ስላልተሰራ ነው። ስካፎልዲንግ ጊዜያዊ የሆነ ሰፖርት ሲሆን የፍሬሽ ኮንክሪት ክብደት የፎርምወርኩን የሰራተኞችን እንዲሁም የተለያዩ መሳሪያዎችን ያለምንም ፌለሪቲ ስላባችን የሚጠበቅበትን ጥንካሬ እስኪያገኝ ድረስ እንዲሸከም ተደርጎ መሰራት አለበት። ስካፎልዲንግ ሲሰራ ለሰራተኞች ምቹ የሆነ የስራ ስፍራ ሆኖ እንዲሁም መሆን አለበት። የስላብ ሌቭላችንና ሼፓችን እንደሚፈለገው እንዲጠበቅ ተደርጎ መሆን አለበት። ኤክሰሲቭ የሆነ ዲፍሌክሽን ኮንክሪት በምንሞላበት ጊዜ እንዲከላከል ተደርጎ መሆን ይኖርበታል። እርጥብ የሆነውን ኮንክሪታችንና ፎርምወርካችን መደገፍ እንዲችል ተደርጎ መሰራት ይኖርበታል። በሀገራችን በስፋት የተለመዱት የስካፎልዲንግ አይነቶች ኤች ፍሬም፣ የእንጨት ስካፎልዲንግ እና ፕሮፕስ። ኤች ፍሬም ለማፍረስና ለመገንባት በጣም ቀላል የሆነ ጠንካራና ስቴብል የሆነ ለስላብ ሰፖርት። የኮንስትራክሽን ባለሙያ ሆናችሁ ከዚህ በፊት የማታውቁ ከነበረ መጨረሻ ላይ ፎሎ ማድረግ አለባችሁ። ስድስቱ ኮንስትራክሽን ላይ የምንጠቀመው ሄልሜት ከለር ኮድ፣ ቢጫ ሄልሜት አጠቃላይ ሰራተኛ ማሽነሪ፣ ነጭ ሄልሜት ሳይት ማናጀር ኢንጂነርና አርኪቴክት፣ ሰማያዊ ሄልሜት ቴክኒሽያን፣ ቀይ ሄልሜት ሱፐርቫይዘር እና አደጋ ተቆጣጣሪ፣ አረንጓዴ ሄልሜት ሴፍቲ ኦፊሰር፣ ብርቱካናማ ሄልሜት ቪዚተር የመንገድ ሰራተኛ። ህንጻችን ከመሬት መንቀጥቀጥና ከአፈር ግፊት ለመከላከል ምን ማድረግ ይጠበቅብናል? የመጀመሪያው ሺርወል ነው። ሺርወል ህንጻን ከነፋስና ከመሬት መንቀጥቀጥ የጎንዮሽ ኃይል ወይም ላተራል ሎድ ለመከላከል ህንጻው እንዳይናወጥና ሌሎችም እርዝኩዊክ ዊንድ ፕሬዠር የመቋቋም አቅም እንዲኖረው ያደርጋል። ብዙውን ጊዜ በህንጻው ውስጥ በሊፍት ወይም በደረጃ መውረጃ አካባቢ ተገንብቶ ልናገኘው እንችላለን። በሁለተኛ ደረጃ የምናገኘው ሪቴኒንግ ዎል ነው። ሪቴኒንግ ዎል ከአፈር የሚመጣውን የጎንዮሽ ግፊት ወይም ደግሞ እርዝ ፕሬዠርን ይቋቋማል። አፈርን ወይም የተቆለለ መሬትን ለመያዝና የመሬት መንሸራተትን ለመከላከል ይገነባል። እንደ ማጠቃለያ ሺርወል ህንጻን ያጠነክራል፣ ሪቴኒንግ ዎል አፈርን ይይዛል ማለት ነው። ሃርድ ኮር ወይም መስተሻታ በትክክል ካልተሰራ ፍሎር ሊሰምጥ ይችላል። መስተሻታ መሰራት ድንጋይ መሙላት ብቻ አይደለም፣ ለስላባችን የተረጋጋ መሰረትንም እየሰጠን እንጂ ከስላብ የሚመጣውን ጭነት ወደ መሬት እኩል እንዲሰራጭ ያደርጋል። ያ ካልሆነ አንድ ቦታ መስመጥ ሊያስከትል ይችላል። በድንጋዮቹ መካከል ያለው ክፍቱ ቦታ ውሃው እንዲንቀሳቀስና ወደ ዝቅተኛ ቦታ እንዲሄድ ያደርጋል። ያ ካልሆነ ውሃው ወደ ላይም ሊመጣ ይችላል፣ ስላባችንንም ሊጎዳ ይችላል። ብረትና ኮንክሪትን ለመስራት ምቹ ቦታን ሁኔታን ይፈጥራል። መስተሻታ መስራት ድንጋይ መሙላት ብቻ አይደለም፣ ለስላባችን የተረጋጋ መሰረትም እያስቀመጥን እንጂ። ይሄኛው ፌሮ ነው አይደለ? እዚህ ጋር አልሙኒየም ይታሰራል። አልሙኒየም ከታሰረ በኋላ እዛ ላይ ኮንክሪት ይሞላል። ተገጣጣይ ቤት አይደለም፣ አልሙኒየም ፎርምወርክ ወይንም ኮንክሪት ሙሌት ነው የምንለው እና ሲያልቅ እንደዛ ነው የሚሆነው።
እዛ ጋር ደግሞ እንደምታየው አልሙኒየሙ የታሰረበት አለ። እነዚህ ማለት ነውና በቃ ሲያል ኮንክሪት ናቸው ቤቶቹ የሚሆኑት። ምንም አይነት ፍሳሽ ምንም አይነት ድምጽ በቃ ሳውንድ ፕሩፍም ነው ወተር ፕሩፍም ነው ኮንክሪት ስለሆነ ቤቱ ማለት ነውና አልሙኒየም ፎርምወርክ ብዙ ጊዜ ተገጣጣሚ ቤት ይመስላቸዋል ብዙ ሰዎችና ምንም ተገጣጣሚ ቤት አይደለም። አሁን ያለነው 4 ኪሎ ጥይት ቤት ሳይት ውስጥ ነውና ባለ 1 4.5 ባለ 2 7 ካሬው ወደ 7 ሚሊዮን ብር ባለ 3 9.3 ቤት ይሸጣል። ለአሁን ደግሞ በሁለት አመት ነው ከፍለሽ የምትጨርሺው። በአንዴ ሁሉንም አንጠይቅሽም። ያው ብትከፊ ጥሩ ነው፣ ግን ደግሞ በአንዴ አንጠይቅሽም። 30% ብቻ ነው የምንጠይቅሽ። ፍላት ስላብ ዝርዝር አድርገን እናያለን። ፍላት ስላብ የብረትና የኮንክሪት ጥምረት ስላብ አይነት ሲሆን ነገር ግን የዚህ የስላብ አሰራር ላይ ቢም አንጠቀም። ስላባችን በቀጥታ የሚይዙት የሚያርፉት ኮለኖች ሲሆኑ አንዳንድ ድሮፕ ፓኔል ወይም ደግሞ ኮለን ሄድ ልንጠቀም እንችላለን። ለምን አይነት ስትራክቸር አሰራር ይመከራል ፍላት ስላብ የሚለውን ለኮሜርሻል ቢልዲንግስ፣ ለቢሮ፣ ለሞል፣ ለሆቴል፣ ለመኖሪያ አፓርትመንት የመሳሰሉት አገልግሎቶች ይህንን የስላብ አይነት መጠቀም እንችላለን። ከሌሎች የስላብ አይነቶች ከዋጋ አንጻር እናወዳድራለን። ከፎርምወርክ አንጻር ቢም ካላቸው የስላብ አይነቶች አንጻር የረከሰ ነው። ይሄ የብረት ፍጆታን ስናይ ቢም ካላቸው ስላቦች አንጻር በዚያ ላይ ብረት ፍጆታ አለው። ከዛ በተጨማሪ የፓንቺንግ ብረት ይፈልጋል። ኮንክሪት በዛ ያለ የኮንክሪት ፍጆታ አለው። ጠቅለል አድርገን ስናየው ከኮስት አንጻር አጫጭር ስፓን ላላቸው ፕሮጀክቶች ቢም ካላቸው የስላብ አይነቶች ይወደዳል። ረዘም ላሉ ስፓኖች እና ፍጥነት ለሚፈልጉ ፕሮጀክቶች ተመጣጣኝ ያጋሉ። የፍላት ስላብ መስራታችን ጠቀሜታና ጉዳትን። ጠቀሜታው ቢም ስለማንጠቀም ስላባችን ያማረ ይሆንልናል። ቀላል የግንባታ ሂደት አለው። ለቤታችን በቀላሉ የውስጥ ክፍልፋይና ኢንቴሪየር ዲዛይን ለመስራት ለመለወጥ የመቸነ። ከጉዳቱ አንጻር ደግሞ የስላባችን ቲክነስ ብዙ ስለሚሆን ከኮስት አንጻር የብዙ የኮንክሪት ፍጆታ ይኖረዋል። የብረትን ፍጆታ እንደዛ ፓኔል ወይም ደግሞ ፓንቺንግ ብረት እንድንጠቀም ያስገድደናል። ሰላም እንዴት ናችሁ? ስለ ተደራቢ ቶፕ ሪባር እናንሳ። በአቀማመጥ ከታችኛው ግራት በላይ በኩል የምናደርገው ቶፕ ሪባር ለምን ይጠቅመናል የሚለውን እኒህ ይህ ብረት ኔጌቲቭ ሞመንትንና መሰንጠቅን ወይም ክራክን ይቋቋምልናል። እንዴት እንደሚቋቋምልን ዝርዝር አድርገን እኒህ ኔጌቲቭ ቤንዲንግ ሞመንት በሰፖርቶቻችን አካባቢ በኮለም በቢምና በወሎች አካባቢ ላይ ስላባችንን በኔጌቲቭ ቤንዲንግ ሞመንት አማካኝነት ወደ ላይ ቤንድ ያደርጋል። ይህም በላይኛው ክፍል ላይ ቴንሽን ወይም ደግሞ መለጠጥን ይፈጥራል። ኮንክሪት በባህሪው የኮምፕሬሽን ወይም ደግሞ የመጨመር ጥንካሬ ሲኖረው የመለጠጥ ጥንካሬ ግን የለው። ይህ ጥንካሬ ለማግኘት የቶፕ ብረት ወይም ደግሞ ተደራቢ ቶፕ ሬንፎርስመንት የምንላቸውን በሰፖርቶቹ ዙሪያ እናድርጋለን። ይህ ብረት ሳናደርግ ብንቀር በስላባችን ላይ በኔጌቲቭ ቤንዲንግ ሞመንት ተፈጥሮ መሰንጠቅን ያስከትላል። ሌላኛው ደግሞ ጠቀሜታው ሽሪንኬጅ እና ቴምፕሬቸር ክራኮችን ለመቋቋም ይህንን ቶፕ ብረት እንጠቀማል። ኮንክሪት እርጥበትን በሚያጣበት ጊዜ ሽሪንኬጅ ይፈጠራል የላይኛው የስላብ ክፍል፣ ለዚህም ይበልጥ ተጋላጭ ይሆናል። ይህ የላይኛው ብረት ይህንን መሰንጠቅ ለመቋቋም ቶፕ ሪባራችንን እናደርጋለን። ኦፕኒንጎች በሚኖሩበት ጊዜ በስላባችን ላይ ክፍተቶች ሲኖሩ ይሄ ለደረጃ ክፍተት በሚኖሩበት ጊዜ ለዳክቶች ወይም ደግሞ ወድ ስፔስ በሚኖርበት ጊዜ ላይ ተደራቢ ብረት በመጠቀም መሰንጠቅን ለመቀነስ እና ስትረስን ኮንሰንትሬት ለማድረግ ይረዳል። ከላይ በጠቀስናቸውና በሌሎችም ምክንያቶች ተደራቢ ብረቶችን እንጠቀማለን። ለምንድን ነው ፎርምወርክ ዘይት የምንቀባው? ምን አይነት ዘይት ይመከራል? የትኛውንስ ማስወገድ አለብን የሚለውን እንመልከት። የኮለም ፎርምወርክ ከማፈናችን በፊት ስላብ ፎርምወርክ እና የቢም ፎርምወርክ ሰርተን ብረት ከመስራታችን በፊት የሞልድ ኦይል ፎርምወርካችንን እየቀባን እንመለከታለን። ለምንድን ነው ይህንን ኦይል የምንቀባው የሚለውን ነገር ዝርዝር አድርገን እንመልከት። ይህ ሞልድ ኦይል ወይም ደግሞ ፎርምወርክ ኦይል ይባላል። ጠቀሜታው ኮንክሪት ከሞላን በኋላ ኮንክሪቱ ፎርምወርካችንን ጥብቅ አድርጎ እንዳይዝ ያደርግልናል። ፎርምወርክ በምናፈርስበት ጊዜ ኮንክሪቱ ላይ እየተቦጨቀ ያ ፎርምወርክ እንዳይቀር ይረዳናል። የሞላነው ኮንክሪት ጥሩ የሆነ ሰርፌስ ካፈረስነው በኋላ ሰርፌስ እንዲኖረው ያደርግልናል። ከምንም በላይ በውድ ዋጋ የገዛ ነው ፎርምወርክ ወይም ደግሞ ፕላይውድ የአገልግሎት ጊዜውን ያረዝምልናል። ምክንያቱም ኮንክሪቱ ጋር ስለማይጣበቅ አይጎዳብን። ምን አይነት ዘይት ብንጠቀም ይመከራል? የትኛውንስ ማስወገድ አለብን የሚለውን ነገር ለፎርምወርክ ተብለው የሚመረቱ ፎርምወርክ ኦይል ወይም ደግሞ ሞልድ ኦይሎችን መጠቀም እንችላለን። መጠቀም የሌለብን የዘይት አይነቶች ደግሞ የተቃጠለ ወይም ደግሞ የሞተር ዘይት፣ ይህም ጠንካራ ያልሆነ ኮንክሪት ሰርፌስ እንዲኖረን ያደርግልናል። ልስን የመያዝ አቅሙ በዛው ልክ የተዳከመ ነው። ግሪስ እና ወፍራም ዘይት መጠቀምም የለብን። የምንሰራበት ቦታ ስላብ፣ ኮለን፣ ቢም መጀመሪያ በመጥረጊያ እንጠርገዋለን። እዛ ጋር አቧራ ወይም ርጋ እሱን ካደረግን በኋላ የምንቀባው ሞልድ ኦይል ሳይበዛበት እዛ የምንሰራበት ፎርምወርክ ላይ እንቀባዋለን። የሺር ፌለር አይነት ከሆነ ውስጥ ስለ ፓንቺንግ ሺር እናያለን። ይህም የሚከሰተው በኮንሰንትሬትድ ሎድ ኮለን ላይ ከፍተኛ የሆነ የፖይንት ሎድ በስላብ እና በፋውንዴሽን ላይ ሲያሳርፍ
የፒራሚድ ወይም ደግሞ ያለው ፌለሪቲ በስላብ የኮለን ዙሪያ ይከሰታል። ለምንድነው ይሄም የሚሆነው? ሎድ ትራንስፈር ነው ወደ ፋውንዴሽን በኮለን ዙሪያ። ለምሳሌ በፍላት ስላብ ሲስተም ላይ ያለ ቢም ሲሰራ በኮለን አማካኝነት ወደ ስላብ ከፍተኛ ሎድ ትራንስፈር ሲሆን ከፍተኛ ሎድ ያረፈበት የስላቡ ክፍል ይህም በኮለን ዙሪያ ያሉት ስላቦች በፓንቺንግ ሺር ውስጥ ያልፋል። ይህም ስላባችን ወደ ታች ወይም ዳውንዋርድ ፌል እንዲያደርግ ያደርጉት። ስለዚህ ፓንቺንግ ሺር ተፈጠረ እንለዋለን። የፓንቺንግ ሺር የሚከሰትበት ቦታዎች የቱ ጋ ነው? ብረቱንስ ማድረግ ያለበት ከየቱ ጋር ጀምሮ ነው የሚለው ነገር። ፓንቺንግ ክራክ የሚከሰተው ኢንክላይንድ 45 ዲግሪ ሲሆን በአብዛኛው እነዚህ ክራኮች የሚፈጠሩት ሎዱ በሚመጣበት በኩል ዲኦቨርት ምን ማለት ነው ስንል እዚህ ጋር እንደምታዩት ዲኦቨርቱ ያደረግነው ስሞል ዲ ማለት ደግሞ ኢፌክቲቭ ዴፕዝ ስንለው ይህንንም ለሁለት ስናካፍል በአብዛኛው ፓንቺንግ ሺር የሚከሰትበት ቦታን እናውቃለን። ስለዚህ እዛ ጋር የፓንቺንግ ሬዚስት ብረቶችን መጠቀም ይኖርብናል ማለት ነው። እዚህ ለምሳሌ እኛ የምንሞላ የስላብ ዴፕ 200 ኤምኤም ወይም ደግሞ 20 ሳንቲም ይሆን ኢፌክቲቭ ዴፕዛችን ወይም ደግሞ ስሞል ዲን ለማግኘት ቶታል ዴፕዝ ሲቀነስ ኢፌክቲቭ ከቨር ማለት ነው። ስለዚህ ይህንን ስንቀናንሰው 160 ኤምኤም ወይም ደግሞ 16 ሳንቲም ኢፌክቲቭ ዴፕዝ እናገኛለን። ስለዚህ የፓንቺንግ ሺር ፔሪሜትራችን የሚሆን ኮለን ፌስ ሲደመር ኢፌክቲቭ ዴፕዝ ሲካፈል ለ2 ማለት ነው። ይህም ኮለን ፌስ ሲደመር ኢፌክቲቭ ዴፕዛችን 16 ሳንቲም ብለናል። ይህንንም ለ2 ስናካፍለው 80 ሚሊሜትር ወይም ደግሞ 8 ሳንቲም እናገኛለን። ይህንንም በዙሪያው በኮለኖቹ ዙሪያ ላይ እነዚህ ፓንቺንግ ሺር ምን ያደርጉ ብረቶችን እንጠቀማለን ማለት ነው። ስለዚህ እነዚህ የፓንቺንግ ሺር ለመከላከል የምናደርጋቸው ብረቶችና መፍትሄዎቹ ምንድናቸው? እንዴት ነው የምናደርገው የሚለው ነገር የመጀመሪያው የፍሌክዠራል ሪኢንፎርስመንት ወይም ሜን ባር የምንላቸው ሲሆን እነዚህኞቹም የላይኛውና የታችኛውን ብረቶች ወይም ደግሞ ስላባችን ቤንድ እንዳያደርግ ይከላከሉ። ነገር ግን በኮለን ዙሪያ ላይ ከፍተኛ ኃይል በሚያርፍበት ቦታ ላይ እነዚህ ብረቶች ብቻ በቂ አይደለም። ስለዚህ እነዚህ ብረቶች በቂ አይደሉም ካለን ምን ማድረግ አለብን የሚለውን፣ ስለዚህ ተጨማሪ ፓንቺንግ ሺር ሬንፎርስመንት ወይም ደግሞ ስፔሻል ሪባር መጠቀም ይኖርብን። እዚህ ምስሉ ላይ እንደምንመለከተው በፍላት ስላብ እና በፖስቴንሽን ስላብ የፓንቺንግ ብረቶች ሲሆኑ የሚመጣውንም ሎድ ይቋቋሙልናል። በስቲራፕ አይነትም መስራት እንችላለን። በቼር መልኩም መስራት እንችላለን። ያንን ይቋቋምልን ቨርቲካል የሚሄደው ብረት። ሌላኛው መፍትሄ ደግሞ በኮለን ዙሪያ ላይ ያሉ የስላብ ቲክነስ በመጨመር የሺር የመቋቋም አቅማችንን ማሳደግ እንችላለን። ከዚህ በተጨማሪ ኤክስተርናል ቶፕ ሪባር ይህም ኔጌቲቭ ሬንፎርስመንቶችን ማድረግ እንችላለን። ሰላም ተቂ ይባላለሁ። እስቲ ዛሬ ፎርምወርክ ትላንትና ናዚ ሰርተው ጨርሰዋል፣ እሱን እንረከባለን። እስቲ ከዚህ ያው ማንዲስና ሜትር ማይለያዩ ነገሮች ናቸው። ያው ሜዠርመንት ነው የምንቀበለው እኛ። እስቲ ከቢም እንጀምር። ይሄኛው ስላብ ነው፣ ይሄኛው ቢም ነው። ከቢም ስንጀምር ለምሳሌ የኛ ቢም 30 ነው። 30ው በዚህ መንገድ 30 መሆኑን ቼክ አድርገን እንረከባለን። ሁሉ ዙሪያውን ነው የምንረከበው 30 መሆኑን ይሄን በደንብ እንረከባለን። ከዛ ባለፈ ደግሞ ስላባችንን የስላቡ ክፍል እንደዚህ ለምሳሌ ይሄ 2 ሜትር ከ71 ነው። ይሄን እንዲያርገን ቼክ እናደርጋለን ማለት ነው። ያው በእርግጥ እዛም ነበርኩኝ አብሮን ልክተን የሰራ ነው። ከዛ በኋላ ደግሞ ወደዚህ ቼክ እናደርጋለን። እኩል ከሆነልን ፎርምወርክ ፈርመን እንቀበላለን ማለት ማንዲስ ያው ከሰብ ኮንትራት መቀበል ነው ብዙ ጊዜ ስራው። ከብረትና ከአናጺዎቹ ስራቸውን መቀበል ነው። ከዛ ደግሞ እስቲ የብረቶችንም ትንሽኒ ፌራዩ የሰሩትም አሁን ለምሳሌ እዚህ ሊፍት ላይ ካፕሊንግ ቢም እና ክሮስ ባር የሚባሉ አሉ። ክሮስ ቢሞቹ እዚህ ጋር ለምሳሌ እኛ 6 ባለ 14 ስለሆነ 1 2 3 4 5 6 ባለ 14 መሆኑን ቆጥረን ነው የምንረከበው። በዚህ 6 ባለ 14 በዚህም እንደዛው አጠቃላይ 6 ጊዜ 4 24 መሆኑን ቆጥረን እንረከባለን። ከዛ በኋላ ሲሲ የስታፋ ሴንተር ቱ ሴንተር ነው። እሱን ደግሞ እንደዚህ በሜትር እኩል መሆኑን ሁሉም ቼክ እናደርጋለን። ለምሳሌ አሁን ይሄ በየ10 ነው። ይሄን ቼክ እናደርጋለን ማለት ነው። ሶ እንዳጠቃላይ ይሄን ይመስላል። ፎርምወርካችን ደግሞ ይሄን ይመስላል። እንዳጠቃላይ አሪፍ ነው። ያው እናንተም ሬት አድርጉት። ይሄን ይመስላል ማለት ነው። ሶ በቀጣይ ደግሞ
በእንትን ቪዲዮዎችን እንሰራለን። በኮንስትራክሽን ማቴሪያል በአናጺ ፎርምወርክ በሚሰራባቸው ቱቦዎች፣ አርኤችኤስ እና በመሳሰሉት ኮምፖነንቶችን እንሰራለን ማለት ነው። እዚህ ላይ ደግሞ ሌላ የሚቀረን ነገር ምን አለ? ኮለን ወደዚህ አድርገውና ኮለን እንረከባለን አንዴ። ኮለንም ደግሞ ብረቱ ስንረከብ ምንድነው የምናደርገው? እያንዳንዱ ብረት እንቆጥራለን። ለምሳሌ እዚህ ጋር 36 ባለ 16 ነው። ብረቱን ቆጥረን ቼክ እንረከባለን ማለት ነው። ምክንያቱም አንድ ብረት እንኳን ቢጎድል የራሱ የሆነ አስተዋጽኦ ስላለው ኮለን ስትሪንግዝ ላይ ሙሉውን መሆኑን ቆጥረን ቼክ እናደርጋለን። ከዛ ባለፈ ስታፋ ቆጥረን ቼክ እናደርጋለን። እዚህ ጋር ለምሳሌ አሁን ይሄን ስታፋ መሀል ሁለት ብረት መያዙን ቼክ እናደርጋለን። ዘን ይሄን ቼክ ካደረግን በኋላ እስቲ ወደዚህ ማምጣውና አንዴ ከዛ እዚህ ጋር ያለውን ብረት ተመልከቱት እስቲ። ብዙ ብረት ነው ያለው። ያው ኮለን 2% የኮንክሪት ኪሎውን መሸፈን አለበት። እስከዛ ድረስ ነው የኮለን እስከ 2% ይሸፍናል። ሶ ለዚህ ነው ብዙ የሚሆነው። ከዛ ደግሞ ስፔሰር የሚባል ነገር አለ። ስፔሰር ማለት ይሄኛው ክሊር ኮንክሪት ከቨር የሚያደርግልን ስፔሰር ይሄ ነው። ለምሳሌ እዚህ ጋር አስረነዋል። እስቲ ወደዚህ ያርገውን ይሄ እዚህ ጋር አስረነዋል። ይሄ ማለት በፎርም ወርክ እና በብረት መካከል ያለውን ቦታ በኮንክሪት እንዲሞላ የራሱ የሆነ አስተዋጽኦ ያደርጋል ማለት ነው። ይሄ ክሊር ኮንክሪት ከቨር እንዲቀርልን ወር ደግሞ ብረቱ ከፎርም ወርክ ከተነሳ በኋላ ብረቱ እንዳይወጣ የሚያደርግልን ኮንክሪት ከቨር ይሄ ስፔሰር ይባላል ማለት ነው። ሶ ለቀጣይ ደግሞ ከታች ፎርም ወርኩ በምን ላይ ቆመ የሚለውን ቪዲዮ እናያለን። እንዳጠቃላይ ፎርም ወርካችን ይሄን ይመስላል። እናመሰግናለን። ሾሪንግ ለምን እንሰራለን? እነዚህ ህንጻዎች የመደርመስ አደጋ የደረሰባቸው ቁፋሮ ሲከናወን ሾሪንግ ስላልተሰራላቸው ነው። ሾሪንግ የምንለው ጊዜያዊ የሆነ ድጋፍ ሲሆን አፈራችን ኮላፕስ እንዳያደርግ ይከላከልናል። ሾሪንግ የመስራታችን ጥቅም ደግሞ በሰውና በንብረታችን ላይ ጉዳት እንዳይደርስ ይከላከልናል። ግንባታችንን የምናከናውንበት ቦታ ያሉ አቅራቢያ ቤቶች ወይም ደግሞ ህንጻዎች ወደ ተቆፈረ ጉድጓድ እንዳይገቡ ይከላከልናል። የሰራተኞች ደህንነትም ደግሞ ያረጋግጥልናል። ሾሪንግ ዲዛይን ሲደረግ ዲፔንድ የሚኮንባቸው ነገሮች የሶይል ታይፕ፣ የኤክስካቬሽን ዴፕዝ እና የግራውንድ ዋተር ሌቭል ነው። ሾሪንግ ሲሰራ በአግባቡ መሰራት خلي عمرت هبيت عمر الامريكا ده عمر كثير عمر طيب هي ሰላም እንዴት ናችሁልኝ? በሁለት ኮለኖች መካከል ሊኖር የሚገባው ትልቁና ትንሹ ርቀት ወይም ደግሞ ስፔሲንግ ምን ያክል መሆን አለበት የሚለውን ነገር አብረን እንይ። በሁለት ኮለኖች መካከል መኖር ያለበት ርቀት በስትራክቸራል በፋንክሽናል ይህንንም ስንል በሚሰጡት አገልግሎት ለንግድ ሊሆን ይችላል፣ ለመኖሪያ ሊሆን ይችላል፣ ለሆስፒታል ሊሆን ይችላል፣ ለቢሮ ሊሆን ይችላል እና ሌሎችም እና ስትራክቸራል መመዘኛዎች ዲፔንድ ይሆናል ትልቅም ይሁን ትንሽም ይሁን ስንል ከትንሹ የኮለን ርቀት እንጀምር። ይህ ርቀት እንደ አለን ቦታና የኮንስትራክሽን ፊዚቢሊቲ ይወሰናል። ትንሹ ርቀት ከ2 ሜትር እስከ 3 ሜትር ሊሆን ይችላል። ከዚህ ርቀት ካነሰ ግን ኢኮኖሚካል አይሆንም። ከዚህ በተጨማሪ ደግሞ የተጨናነቀ ቦታ እንዲኖር ያደርግልን። ከዚህም ባሻገር ወጪያቸው ብዙ ሆኖ ለሌላ ነገር የምንጠቀምበትን አገልግሎት እነዚህ ኮለኖችን ቦታቸውን ይይዝናል። ትልቅ ርቀት በሁለት ኮለኖች መካከል መኖር አለበት ስንል ደግሞ ይሄም ማክሲመም ስፔሲንግ ስንል ይህም እንደምንጠቀመው የስላብ አይነትና የቢም ስፓን ካፓሲቲ ይወሰናል። ለምሳሌ እኛ በሳይታችን ላይ የምንጠቀመው በኖርማል አርሲሲ ስላብ እና የቢም ሲስተም ከሆነ ከ6 እስከ 7.5 ሜትር መጠቀም እንችላለን። ይህንንም ከተጠቀምን ኢኮኖሚካል ስፓን እንለዋለን።
በፍላት ስላብ ሲስተም ላይ ከ8 ሜትር እስከ 10 ሜትር መጠቀም እንችላለን፣ ስፔሲንግ ትልቁ ማለት ነው። በፖስቴሽን ስላብ አይነት ከተጠቀምን ደግሞ ከ12 እስከ 15 እና ከዛም በላይ ስፓን አድርገን መጠቀም እንችላለን። ስለዚህ በዚህ ምክንያት የስላብ ሲስተም እና የቢም ሲስተም ይወስናል ማለት ነው። ለስቲል ስትራክቸሮች ደግሞ ከ15 እስከ 30 ሜትር መጠቀም እንችላለን። ሌላኛው ደግሞ አንዳንድ ስፔሲንግ ወይም ደግሞ ርቀት ከ3 ሜትር እስከ 7 ሜትር ከሆነ ኢኮኖሚካል ነን እንለዋል። ለመኖሪያ ቤቶች በአብዛኛው ከ3 ሜትር እስከ 4.5 ሜትር እንጠቀማለን። ለንግድና ኢንዱስትሪ ህንፃዎች ከ6 ሜትር እስከ 12 ሜትር እና ከዛ በላይ መጠቀም እንችላለን። ከ6 ሜትር እስከ 9 ሜትር ደግሞ ለቢሮ ለተለያዩ አገልግሎቶች መጠቀም እንችላለን። ትልቁን ስፓን ይወስንልናል። ከዚህም በተጨማሪ ደግሞ በስትራክቸራል በፋንክሽናል እና በአርኪቴክቸራል መመዘኛዎች የኮለናችንን ስፔሲንግ ትልቅም ትንሽም አድርገን በዛ ሁኔታ እንመዝነዋለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። ኑ ደረጃ አብረን እንስራ። ደረጃ ለመስራት መነሻ የሚሆነ ሩማችን ወይም ደግሞ የፍሎራችን ቁመት ይሆናል። በዚህ ቁመት ላይ ምን ያክል ራይዘር እንጠቀማለን የሚለው እንወስናለን። የምንጠቀመው ራይዘር ከ15 እስከ 17 ሳንቲም ባይበልጥ ባያንስ ይመከራል። ከ17 ከበለጠ ደረጃውን ለማውጣት ስለሚያስቸግር ትሬዳችን ወይም ደግሞ መርገጫችን ከ28 እስከ 30 ሳንቲም መጠቀም አለብን። ትሬድ ወይም ደግሞ መርገጫ ከራይዘር በአንድ ቁጥር ያንሳል። 20 ራይዘር ካለን 19 መርገጫ ወይም ትሬድ ይኖረናል ማለት ነው። ወደ ማከፋፈሉ እንሂድ። የቤታችን ቁመት ፍሎር ቱ ፍሎሩ ለምሳሌ 3 ሜትር ከ30 ብለን እንውሰድ። ይህንን ቁመት ለራይዘር ስናካፍል ምን ያክል ብዛት ራይዘር መጠቀም እንዳለብን ይነግረናል። ለምሳሌ አሁን ራይዘራችን 16 ሳንቲም አድርገን እንውሰድ። 3 ሜትር ከ30 ለ16 ስናካፍለው 20.625 ይሆናል። ይህም ሙሉ ቁጥር አይሆንልንም። ስለዚህ ሙሉ ቁጥር እንድናገኝ በ16 ሳንቲም ተኩል እናካፍለው። 3 ሜትር ከ30 ለ16 ተኩል ስናካፍለው 20 ራይዘር ይሰጠናል። ይህም ማለት ለአንዱ ፍላይት 10 ለሚቀጥለው ፍላይት 10 እንጠቀማለን ማለት ነው። ሙሉ ስራውን በክፍል እያከፋፈሉ እሰራላችኋለሁ። ኮፒ ሊንክ ሪፖስት እያደረጋችሁ አብራችሁን ሁን። የወደፊት የኮለም ፎርምወርክ መስታወት ነው ተብሎ ይጠበቃል። እንግዲህ ይህ መሆኑ ሁለት ዋና ጠቀሜታዎች ይሰጡናል። አንደኛ የቁርቋሮ ስራ ያስቀርልናል፣ ሁለተኛ የልስን ስራ ያስቀርልናል። ቀጣዩ ስራ ጋር እንድንሄድ ይረዳናል። በዚህ መልኩ መስራታችንን ኮንስትራክሽንን አንድ ደረጃ ከፍ ያደርገዋል ተብሎ ይጠበቃል። ለበለጠ ኮንስትራክሽን ኢንፎርሜሽን ኢምፔጅ ፎሎ ማድረግ እንዳይረሱ።